السلام عليكم ورحمة الله وبركاته። የአልቦራቅ ሌላኛው ስራው መሳኪኖችን በመዘየር ላይ ነው። ይህን ስራ ስንጀምር ከዛሬ 3 ዓመት አካባቢ ጀምሮ ሀገራችን ላይ ብዙ ሰዎች አሉ ማለት ሀብት ንብረታቸውን ትተው ይመጡ። ይህ ማለት ደግሞ እኛ እንደ ወጣትነታችን ሁሉም ሰው የየራሱ ድርሻ አለው። ስለዚህ በዛ ድርሻው ደግሞ እኛም የበኩላችንን እንወጣ በማለት እንቅስቃሴ ጀምረን ነበር። እንቅስቃሴ ስንጀምር ያኔ በምን መልኩ ነበር ምን የጀመርነው? ከተለያዩ ሰዎች ገንዘብን በመሰብሰብ አንዳንድ ቤተሰቦችን እንዘይር ነበር። ነገር ግን ያ ነገር አዋጭ መስሎ ስላልታየን ማለት ያን ያክል ዘላቂ ስላላደለ ለኛም ከሰዎች ዘንድ ሁሌ ብር መጠየቅ ስለሚከብድ እንደገና ደግሞ ሰውንም ማሰልቸት መስሎ ስለታየን ምን አደረግን? ከአንዳንድ ወንድሞች ጋር በመተባበር ልክ እዚህ ላይ ባነሩ ላይ እንደምታዩት ያለ መድረክ ገዝተን እሱን ማከራየት ያዋጣል እንደሚያዋጣ አስበን እሱን ለመግዛት ወሰን። ከዛን የዛሬ ዓመት አካባቢ ላይ ይሄንን መድረክ ገዝተን እየተንቀሳቀስን እንገኛለን። ይሄንን መድረክ እናከራያለን። እንደ ቋሚነት የያዝናቸው ሰዎች አሉ። እነሱን ሰዎች እንዘይርበታለን። ያንን ገንዘብ እናመጣለን። በየወሩ እየሄድን እነዛን ሰዎች እንዘይርበታለን። ስለዚህ ይሄንን መንገድ መከተል የምትፈልጉ ካላችሁ እንደገና ደግሞ መሳኪኖችንም ማየት እንፈልጋለን፣ አብረን እናንተንም ማገዝ እንፈልጋለን የምትሉ ካላችሁ ሁሌም መንገዳችን ክፍት ነው፣ በራችን ክፍት ነው። አብራችሁን ነው። በመቀጠል ደግሞ አንድ ነገር ማሳሰብ እንፈልገው ምንድነው? መድረኩን በመከራየትም ይሁን በመጠቋቋም መሳኪኖችን እናግዛቸው። የአንድ ሰው ድምጽ ብዙ ስለሆነ የአንድ ሰው ሀሳብ ለኛ ብዙ ቫልዩ ስላለው እናግዛቸው መሳኪኖችን እያልኩኝ እዚህ ላይ ጨርሳለሁ። አሰላሙ አለይኩም ወራህመቱላሂ